አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? እንደምን አላችሁ? እንደምን ከረማችሁ? ሰላም ናችሁ ሆይ? እኔ በጣም ደህና ነኝ። ተመልሼ መጥቻለሁ በአዲስ ቪዲዮ። ጠፋና ብቅ እላለሁ እንደ እንትን ማለት ነው። ለማንኛውም መጥቻለሁኝ። እንደተለመደው ላይክ እና ሼር እያደረጋችሁ ትቀጥላላችሁ፣ ታዳምጣላችሁ ማለት ነው። ቪዲዮ ደስ ባይላችሁ ራሱ በግዳችሁ ታዳምጣላችሁ። ምክንያቱም ያው ቪዲዮ ለመስራት ጥሩ ቪዲዮ ጥሩ ሀሳብ ለማንጣት አንደኛ ሚዲያ ላይ መከታተል አለባችሁ፣ ያለውን መረጃ የሆነ ነገር ለመስራት ማለት ነው። ሁለተኛ ደግሞ ቁጭ ብላችሁ የሆነ ቪዲዮ ለመስራት የሆነ ሀሳብ ማንጣት አለባችሁና ያን ለማድረግ ጊዜ ያስፈልጋል እና እኔ ደግሞ አለመቸኝ እያለ ለማንኛውም ዛሬ የመጣሁበት አንዳንድ እህቶቼ የሱፍ ጠፋ ዩቲዩብን ለምን አሰራበትም ስራበት ምናምን እያላችሁኝ ስለሆነ እስኪ ልንገራችሁ ብዬ ነው። ያለሁበት እዚህ ስራ ነው የምውለውና ይሄ ነው እንግዲህ አልመቸኝና ለመስራት ቪዲዮ ለመስራት አልመቸኝ ያለው። እንደገና ደግሞ ሰከን ላይ ነው ያለሁትና ዩቲዩብ ደግሞ የሌላ ሰው ድምጽ እንዲገባበት ምናምን ነገር ብዙ አይፈልግም። በተለይ የአረብ ድምጽ ምናምን ከሆነ ኦፕሬት ይዛል። ለዛ ነው ማለት ነው። እና ኢንሻአላህ ለሁሉም ነገር ለእያንዳንዱ ነገር ጊዜና ሰዓት ቦታ አለው። በነገራችን ላይ ዩቲዩብ ጠንክሮ ለሰራበት ከዩቲዩብ ጋር ያለውን ሕግ ጠብቆ በደንብ ማለት እንትኑን ጠብቆ ለሰራበት ሰው እንደምታዩት ነው። አገራችን ላይ ያሉትን ወጣቶች ማለት ነው ብዙዎቹ ተቀይረውበታል፣ ተለውጠውበታል። ስደት ላይ ከቆዩት እነሱ በጥቂት ጊዜ ስኬታማ ሆነዋል። እንደምናያቸው በ3 አመት በ2 አመት የቤት ባለቤት የመኪና ባለቤት እየሆኑ ነውና ጠንክሮ ለሰራበት ሰው ዩቲዩብ ስኬታማ ያደርጋል። እኛ ደግሞ አንድ ጊዜ በስደት ተጠናውቶን ያው የችን የወር ደመወዛችንን ተጠባብቀን ነው እንትን የምንለው። እንደዚህ አይነት የጭንቅላትም ስራ ብዙ ስለሚያስፈልግ እውቀትም ስለሚያስፈልግ እኛ ደግሞ የዩቲዩብን ህግን ብዙ ጠብቀን ስለማንይዝ ሞኒ ያነሳብናል፣ ኦፕሬት ይልክብናል፣ ስቲራክ ይልካል፣ የተለያየ እንደዚሁ እያለ ሞኒውን ያነሳዋል። ከዛም በኋላ አንድ ጊዜ ካነሳው በኋላ ደግሞ ለመመለስ ያንን ሞኒ ለመመለስ በጣም ነው የሚያዳግተው። በጣም ሰዓት ያነሳል፣ ዩቲዩብ ቻናሉ እይታ ይቀንሳል፣ ይሞታል። ብቻ በጣም ብዙ ነገር ያስቸግራል ማለት ነው። እና እንደዚህ እየሆነ ነው እኔ የጠፋሁበትና ቶሎ ቪዲዮ አልሰራ ያልኩት ማለት ነው። ኢንሻአላህ እንግዲህ አላህ ነገሮችን ካስተካከላቸው በደንብ ሰራለሁ ብዬ አስባለሁ። እስከዛው እንደዚህ አንዳንድ ቪዲዮ ያኔ ዩቲዩብን አለሁ ለማለት እንደዚህ አልፌ እጭናለሁ ማለት ነው። እና ይሄን ይመስላል ውድ ቤተሰቦቼ። እዚህ ስራ እየዋልኩ ነው። ከዚህ መሀል እንግዲህ እኔን ካወቃችሁ ሽልማት ተሸልማችኋለሁ። እንትን በመስራት ነው የምንሰራውና ውድ ቤተሰቦቼ ይሄን ይመስላል። በሰሞኑ ደግሞ አንድ ቪዲዮ ሰርቼላችሁ ነበረ። አንድ የሆነ ኮሜንት ላይ የሆነ ሰው በውስጥ እንትን ጽፎልኛልና ስለ አቡበክር አህመድ ከሰራሁት እንትን ላይ በውስጥ የጻፈልኝ ልጅ ያለ ሴት ይሁን ወንድ ይሁን ብቻ ወንድ መሰለኝ፣ ግን ስለ ደብረ ብርሃኖቹ አንተ ይራቡ ነው ወይ የምትለው ብለህ ነው ወይ የምታስበው? የአቡበክርን ሐሳብ የደገፍከው ምናምን ብለውኛል። ስለ ወርቋይት ነውና እኔ እንኳን የደብረ ብርሃን ተፈናቃዮች ማንም ሰው
አላህ ከችግርና ከረሃብ እንዲያወጣው የምመኝ ሰው ነኝ እንጂ ማንንም ሰው ችግር ላይ እንዲወድቅ የምፈልግ ሰው አይደለሁም። ሙስሊምም ይሁን ክርስቲያን ማንኛውም የሌላ እምነትም ተከታይ ይሁን ሙስሊምም ይሁን የኢትዮጵያውም ሰው ይሁን ከችግር ላይ ችግርን ለሰው የሚመኝ ሰው የክፋት ጥግ ያለ ነው። ረሃብን ለሰው የሚመኝ ረሃብን የማያውቅ ነው። እኔ ደግሞ ብዙ ነገሮችን አውቃለሁኝ። ረሃብን አውቃለሁ፣ ችግርን አውቃለሁ። ተቸግሮ የማያውቅ ሰው ነው እንጂ እንደዚህ አይነት ምኞት የሚመኘው ምናልባት ይሄንን ቪዲዮ ከሰማኸውና ካየኸው አንተ እኔን አላወከኝም ማለት ነውና በእርግጥ የሌላ ሰው አስተሳሰብ ተከትዬ አብሬ ላላራግብ እችላለሁ። እናንተ የምታራግቡትን ሐሳብ ላልቀበል እችላለሁ። እኔ በራሴ ሐሳብና በራሴ የምተማመን ሰው ነኝ። የማንንም ሐሳብ መሸከምና መከተል አልፈልግም። ለዛ ይሆናል እናንተ ምናልባት አቡበክርን በአንድ ነገር ይዛችሁ ልጠሉትም ልትሉት ትችላላችሁ። ችግራችሁ የኛ ሰዎች የፈለገን ሰው ድንገት የሆነ ላይ ተጽላላችሁ አንድ የእናንተን ሐሳብ ካልተቀበለና ካልተረዳ ደግሞ አውርዳችሁ እንዳልነበር ታደርጉታላችሁና ለዚህ ነው ችግራችሁና ልዩነታችሁ ማለት ነው። እኔ ደግሞ በእንደዚህ አይነት ሐሳብ አልሄድም። የመሰለኝን ሐሳብና የራሴን ሐሳብ እመከተል ሰው ነኝ። በሰው ጅዋጅዊት የሚነዳኝ ነገር አይደለም። አንዳንድ ሰዎች ችግር አለባቸው የሆነ ነገር እውነት እንኳን ሳትይዙ ማለት ነው። ይሄው በባለፈ ታኩርን ራሱ ማለት ነው ምን ስትሉት ነበረ ያንን ገንዘብ አሰባስቦ ከሄደ በኋላ ለተወሰነ ጊዜ ልዩ ከላይ በጠፍቶ ነበርና ታኩር ብር ይዞ ጠፋ፣ ታኩር እንደዚህ አደረገ ምናምን አላችሁ። ልዩ ግን የትንሽ ትልቅ ነው። ያንን ሁላ ገንዘብ አሰባስበው ለሚገባው አካል ሂደው አከፋፈሉ ማለት ነውና የሰውን እንትን ሳታውቁ ዝም ብላችሁ የተለያየ ነገር ሰው የምንለጥፉ በጣም አስቸጋሪ ብዙ ህዝብ ያለበት ሀገር ነው ያለነውና እና ለማንኛውም ከዚህ ሁሉ ችግር ስቃይ ህዝባችንን አላህ ያንሳልን። የዘረኝነትና ይሄን የጎሰኝነትን የጎጠኝነትን የሃይማኖትን ዘረኝነት አንስቶ ሁላችንም ኢትዮጵያ ተከባብረንና ተቻችለን የምንኖርባትን ኢትዮጵያ ያንጣልን እንጂ ሰው ረዳም ሰጠም ያው የሰው ነው ካላህ ሲሆን ነው እላችኋለሁ። ውድ ቤተሰቦቼ እና ይሄን ይመስላል የዛሬው ቪዲዮዬ። ሌላ ጊዜ በሌላ ቪዲዮ እመጣለሁኝ። እስከዛው መልካም ጊዜ እመኝላችኋለሁ።